ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። የድምፃዊ ዘቢባ ግርማ እንደምንም የተሰኘ የሙዚቃ አልበም ለአድማጮች ሊደርስ ነው። አንጋፋና ወጣት የሙዚቃ ባለሙያዎች የተሳተፉበት እንደምንም የሙዚቃ አልበም 13 ሙዚቃዎችን በውስጡ የያዘ ሲሆን አልበሙ ሰርቶ ለማጠናቀቅ 5 ዓመት እንደወሰደባት ተናግራለች። ለአልበሙ 3 የሙዚቃ ቪዲዮዎች ተሰርቶ የተጠናቀቀ ሲሆን ይህ አልበም ሙሉ በሙሉ የድምፃዊ ዘቢባ ግርማ ፕሮዲውስ ተደርጓል። የሙዚቃ አልበሙ ስለ ፍቅር፣ ስለ ምስጋናና ስለ እናትና የተለያዩ ማህበራዊ ጉዳዮችን ይዳስሳል። የድምፃዊ ዘቢባ ግርማ እንደምንም የተሰኘው አልበሟ የፊታችን አርብ ግንቦት 1 በዘቢባ ግርማ ዩቲዩብ ቻናልና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች ላይ ይለቀቃል። የሁለገቡ ሙዚቀኛ ሮፍናን ኑሪ የኔ ትውልድ የሙዚቃ ኮንሰርት የፊታችን ቅዳሜ ግንቦት 2 2017 ዓ.ም በጋምቤላ ከተማ ውስጥ ይካሄዳል ተብሏል። ይህ የሮፍናን የሙዚቃ ኮንሰርት በጋምቤላ ስቴዲየም እንደሚካሄድ ሙዚቀኛው በማህበራዊ ትስስር ገጹ አሳውቋል። ለጋስ አድማስ መጽሐፍ ለንባብ ሊበቃ ነው። በገጣሚ ወልደ ገብርኤል ደሳለኝ የተዘጋጀው ለጋስ አድማስ የተሰኘ ርዕስ የተሰጠው አዲስ መጽሐፍ በቅርቡ ለንባብ ይበቃል። ለጋስ አድማስ የግጥም ስብስብ መጽሐፍ ሲሆን በ350 ብር በቅድመ ሽያጭ ለአንባቢያን ይቀርባል ተብሏል። አራት የኢቢኤስ ሰራተኞች በዋስትና እንዲለቀቁ ተወሰነ። በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጠ። 2 የጣቢያው ሰራተኞችን ጨምሮ 16 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ሕግ ለፍርድ ቤቱ አስታውቋል ሲል ኢትዮጵያ ኢንሳይደር ዘግቧል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።